ከመሰራቱ በፊት ህዝቡ አድዋማ ከፋ ያያዘ በየቀኑ ጠባረጋ ቁፋሮ ነበር ቆፍሮ ነው የመንገዳው እንዳያችሁ ተስተካክሎ ነው እናንተ ያያችሁ በጣም ተራራና ገደል ነበር አብዛኛው እና ህዝባችን ደግሞ በጣም ታታሪና ለልማት ያለው ተነሳሽነት እጅግ በጣም ከፍተኛ ስለሆነ ደከመኝ ሰለቸኝ ሙጣባ ስራ ባልነው ቁጥር አካፋና ደግሞ ይዞ ለመውጣት ዝግጁ ነው በቃ ህዝቡ ለልማት በጣም እንትን ያለ ህዝብ ስለሆነ ይሄው ይለወጣል ያልተባለው ለውጦ ዛሬ ለዚህ በቅተናል እግዚአብሔር ይመስገን የተሰራው ነገር ደግሞ እንደገና እንክብካቤ ይፈልጋል አሁን ከዚህ በኋላ ራሱ ኮሚቴው ራሱ እንደገና ተጠናክሮ ይሄ ልማት በዚህ አይቆም ግን ልማት ገና ይቀጥላል ይሄንን ልማታችንን ጠብቀን ለማስቀጠል በከፍተኛ ዝግጁ ላይ ነው ያለነው እና ህዝቡ ይጠብቀዋል ከምንም በላይ ትኩረት ሰጥቶ ነው የሚጠብቀው ምክንያቱም በደስታ ይጠብቀው ስለነበረ ይሄንን ይመኝ ስለነበረ ዛሬ ላይ ስለተሳካለት ደስ ብሎታል እጅግ በጣም ተንከባክቦ እንደሚይዘው ባለሙሉ ተስፋ ነው ቀጣይ ቅዳችን እንግዲህ ህዝባችንን ይዘን አሁንም ልማት አይቆምም ብያለሁ ቀጣይ ብዙ ምን ሰራቸው ስራዎች አሉ በተለይ በዚህ ባረንጓዴ አካባቢ ላይ ምን ሰራቸው ያቀርናቸው እቅዶች በጣም ብዙ አሉ የሚቀሩንም ኮብልም ቢሆን ገና ያላለቀ አለ እሱን ሁሉ አጠናቀን በተለይ በዚህ በአረንጓዴው እንትን ላይ ከፍተኛ ስራ እንሰራለን ብለን መንደራችንን ልዩ ለማድረግ ዝግጁ ነው ከዚህ በፊት የነበረው ነገር በጣም አስቸጋሪ መንገድ ጭቃ እንደዚህ እንትን ያለ አይደለም አሁን ግን በህብረተሰብ ተሳትፎ በህዝብ ተሳትፎ ያለው ነገር ለዚህ በቃ ከዚህ በፊት መኪናት መግባት አይችልም ምንም አይነት ችግር ቢፈጠር መንገዱ በጣም አስቸጋሪና በጣም እንትን ነበረ በአሁን ወቅት ግን ያው በህዝቡ ተሳትፎ በህዝቡ ጥረት እንደገና የበላይ የወረዳውም የህዝብን ተሳትፎ እንትን ብሎበት ለዚህ በቃ እንጂ ከዚህ በፊት በጣም አስቸጋሪ ነበር መኪና እንደልብ መግባት መውጣት አይችልም ጭቃማ ነው ወላድ እናቶቻችን እንደልባቸው አይንቀሳቀሱም ነበር እንደፈለክ ይዘምትወጣበት አልነበረ አሁን ግን ያው በህዝቡ ተነሳሽነት ለዚህ ህብረተሰቡ ሁሉንም የራሴ ነው ብሎ እንዲጠብቅ መልእክቴን አስተላልፋለሁ ከዚህ በፊት የነበረው ሁኔታ ረጅም ጊዜ ነው እዚህ ልማት ስናለማ የነበረው በዶማ እየቆፈርን ሁድ በአካፋ እየገለበት ምንም ወጫ መግቢያ በጣም አስቸጋሪ ነበር ከዛ ህዝቡን እያስተባበር ወደ ገረጋንቲ ገባን ኮብል ስንጠይቅ ወደ 12 በነበርንበት ሰዓት መጡ ግሬን ነው ተብሎ ተከለከለ ግሬን ስለሚያሳይ ኮብል አይፈቀድም ተብሎ በዛ መሃል ተስፋ ቆርጠንተው አሁን ደግሞ ድጋሜ ግሬን ተነስተዋል ብሎ በለውጥ መንግስታችን በአሁኑ መንግስት አሁኑ ግሬን ተነስተዋል ብሎ ተፈቀደልን ከወረዳም ሆነ ከክፍለ ከተማ ብዙ ትብብር እገዛ ያደረጉልን ዛሬ እዚህ ደረጃ ደርሰናል በጣም ደስ የሚል የደከምንበትን ድካም ዛሬ ድካማችን ውጤት እያገኘ ነው በለውጥ መንግስቱ ማለት አካባቢ ለመለወጥ በእውነት ለመናገር ያካሩ በጣም ውስብስብ ነበር በመንገዱ አቀማመጥ እንኳን ለመኪና ለእግረኛ በጣም ያስቸግር ነበር ህዝቡን በማስተባበር ህዝቡ ይተባበራል የሚመለከታቸው ሰዎችን እየጠየቅ አካይዳችን በጋይ በመሆን እየተራመድን ያለነው ሁሉም እገዛ እያደረገልን አሁን ዛሬ እንኳን ለእግረኛ ለመኪና የፈለገ መኪና ገብቶ ይወጣል ሴቶች በምጥ ቢያዙ ቢታመሙ አምቡላንስ ይገባል መኪና ያላቸው ሰዎች የት ማሳደረው እየተሰረቁ ነበር እንደው አሁን ዛሬ በየደጃቸው ማሳደር ጀምሯል እድሜ ለመንግስታችን እድሜ ለብልጽግና መንግስት ብዙ ነገር እያሳየን ያለ ነው አሁን ደግሞ ቀጣውን ከዚህ የበለጠ ልማት ያለው መንግስት ጋር ልናለማለን ህዝቡ ተስፋ አለ የኮብል ንጣፍ ነው ዛሬ ያስመረቅ ነው ይህ አካባቢ ከዚህ በፊት በጣም ለመውጣት ለመግባት አስቸጋሪ ጠባብ ነበረ ጭቃ የነበረ አቅመ ደካሞች መውጣት መግባት የማይችሉበት አካባቢ ነው የነበረው ይህን አካባቢ ለመቀየር ከተማው ሌላዎች አካባቢ የደረሱበት ደረጃ ለማድረስ ህብረተሰቡን ሰብስበን ኮሚቴዎቹን አቀናጅተን አወያይተን ነው ወደ ስራ ለመግባት የወሰንነው በመሃል የሀብት እጥረት የወቅቶች ክረምት መግባት ብዙ ፈተና አጋጥሞ ነበር ያም ፈተና በመቋቋም ህብረተሰቡ በማሳመን ስራውን ዛሬ ላይ አደርሰናል ማለት ነው ስራው በዚህ ብቻ የሚያበቃ አይደለም ኮብል ብቻውን በቂ አይደለም የአንድን አካባቢ ሞዴል ደረጃውን ለማስጠበቅ ጽዳቱም ውበቱም አብሮ መሄድ እንዳለበት
ህብረተሰቡን ያስገነዘብን ማለት ነው። የኛ ተቋም በባህሪው ህብረተሰብ ተሳትፎ ማለት ህብረተሰቡን ያሳተፈ ስራ በእውቀትም በገንዘብም በአቅም ሁሉ ነገር ያቀናጀ ስራ ያስተባበርን ያለነውና ይህን ስራ አሁን የምናስቀጥለው ይሆናል ማለት ነው። ከአሁን በፊት ሁሉም ልማት ከመንግስት እንዲገባ የመጠበቅ ፍላጎቶች ነበሩ። መንገዱንም መንግስት እንዲያቀርብ፣ ውሃውንም መንግስት እንዲያቀርብ፣ ሰላሙንም ፖሊስ ቀጥሮ እንዲጠብቅ እንደዛ የመጠበቅነት ስሜት ነበር ከአሁን በፊት ማለት ነው። በእኛ ተቋምም በተለያዩ ተቋሞች ጋር በመቀናጀት ህብረተሰቡን በማሳተፍ ልማት ህዝቡ እጁን አስገብቶ እንዲሳተፍ መንግስትም የተወሰነ አግዞ መንግስት 65% ሰጥቶ ህብረተሰቡ 65% አዋጥቶ መንግስት 35% ፋንድ አድርጎ ድጎማ አድርጎ ነው የሚሰራውና የተፈለገበት ምክንያት መንግስት ብቻውን አካባቢ መሸፈን ስለማይችል ነው አንዱ። ሁለተኛ ደግሞ ህብረተሰቡ ካዋጣ አካባቢውን ይጠብቃል፣ መንገዱን ይጠብቃል፣ የባለቤትነት ስሜት እንዲኖረው ሲባል ነው 35% እንዲያዋጣ ተደረገውና አሁን ህብረተሰቡ ከጊዜ ወደ ጊዜ ከጠባቂነት መንፈስ የተላቀቀ የራሱን ጉልበት የራሱን እውቀትና ልምድ ያቀናጀ የመንግስት ጎን በመሆን ልማቱን አካባቢውን በመጠበቅና ልማቱን በማሳለጥ ብልጽግናውን ለማረጋገጥ ቁርጠኛ የሆነበት ደረጃ ላይ ነው ያለነው።